የሚለው ነው። ምንድነው የሚጠበቀው ከአመራሩ አባላት እያንዳንዱ የህብረተሰብ ክፍል እንደ መንግስት እንደ ፓርቲ ምን ይጠበቃል የሚለውን በትንሹ ለማንሳት ነው። ሙሉ ማንሳት ጊዜ የለንም። ካለን ጊዜ አንፃር 5 ነጥቦች። አንደኛ እይታችን ነው። እንደ ፓርቲ አባል ለዚህ ለብድር ለድጋፍ ያለን እይታ እንዴት ይታያል የሚለውን ለማንሳት ነው አንዱ። እኛ እንደ ግለሰብ፣ እንደ ቤተሰብ፣ እንደ ህዝብ፣ እንደ ተቋም ያለን ለዚህ ያለን እሳቤ ፓርቲያችን ያለው እሳቤ በግለሰብ፣ በቤተሰብ፣ እንደ ህዝብ፣ እንደ ተቋም ለመልማት ላለን ፍላጎት ተጨማሪ አጋዥ ነው ብሎ ያስባል። ተጨማሪ አጋዥ ነው እንጂ ሊተካ አይችልም። ከውጭ የሚመጣ ነገር በድጋፍም ይሁን በብድርም ይሁን በሌላ በእርዳታም ይሁን ተጨማሪ አጋዥ ይሆናል ብሎ ያምናል። ያኛው በአጭር ጊዜ ማድረግ ወይ ደግሞ የአጭር ጊዜ ፈተናዎችን ለማለፍ ብቻ የሚያግዝ ኦሬልስ ስትራቴጂክ ለሆኑ ጉዳዮች ድጋፍ የሚያገለግል ነው። በራሳችን አቅም ብቻ ማሳካት የማንችላቸው ነጥቦች ወይ ደግሞ አቅሞች ሲጎሉን ያንን ጉድለት ለመሙላት የምንጠቀምበት መሆኑን ለማንሳት ነው። ወቅታዊ ችግሮችን ለመቋቋም እንደዚሁ ደግሞ ስትራቴጂካዊ የሆኑ የልማት ስራዎችን እንዲያግዝ በዛው ልክ ደግሞ አቅማችን ሊያሳድግ የሚችል ከሆነ ነው። ያ እርዳታ ያ ድጋፍ ሲመጣ ብቻ ሳይሆን ሲያልቅ ሲጠናቀቅ ያለን ተቋማዊ አቅም ማደግ ሲችል መጨመር ሲችል ያንን ሊያደርግ ይገባል ብሎ ያምናል ማለት ነው። ይገባል በተገቢ መንገድ መጠቀም አለብን። ተገቢ በሆነ መልክ እንጠቀማለን፣ በዛ ልክም እናስተዳድራለን። ይህንን የማነሳው የብድር ፕሮግራሞች ወይ ፕሮጀክቶች በዚህ የሚመጡ ድጋፎች ካሉ አመራሩ አባሉ በዚህ ልክ በዚህ ቅኝት ሊጠቀም በዚህ ቅኝት ሊመራ ይገባል። አባላት ግዴታ ስላለበት ስለሆነም በዚህ ልክ የሚመጣ ድጋፍ በብድር የሚገኝ ገንዘብ የፕሮጀክት ሊሆን ይችላል። በእያንዳንዱ ቦታ ያለው ነገር በተገቢ መንገድ መጠቀምና በተገቢ መንገድ ማስተዳደር ይኖርብናል። ብክነት መኖር የለበትም። አቅምን ሊያሳድግ ይገባል። ቀጣይ የሆኑ ብዙ ነገሮችን መውለድ አለበት ነው አንዱ። ሁለት ስንጠቀም ከሌሎች እድሎች እንደዚሁም ደግሞ አቅሞች ጋር ማቀናጀት፣ ውጤታማ በሆነ መንገድ ኢንተግሬት ማድረግ፣ በዛ በትንሹ ኢንቴግሬሽን ብዙ ውጤት ማምጣት አለበት። እንደ ቴክኖሎጂ ተጠቅመን ያንሃል ለዚህ እድገት ሌላው የምንሰራቸው ስራዎች በዚህ ይሁን በሌላ ጨርሰን መጀመር አለብን። ጨርሰን እንኳን መጀመር ባንችልም ጀምሮ መጨረስ ባህል እና ልምምድ ሊኖረን ይገባል። የኮምፕሌክስ መስራችን ፕሮጀክቶች አልቆ የሚጀመሩ ናቸው። ጨርሶ ነው የሚጀምሩት። እዛ በኋላ በትንሽ ወራት በትንሽ ጊዜያት በኋላ የተጠናቀቁ ናቸው። በዚህ ልክ የሚመጡ ነገሮች ውጤታማ ይሆናሉ። ስለሆነ በዚህ ልክ እንሄዳለን ነው። ሁለተኛው የፓርቲያችን የብልጽግና ፖሊሲዎች አሉ፣ ስትራቴጂዎች አሉ፣ እቅዶች አሉ። እነዚህ እቅዶች እጅግ በጣም ጠንካራ ናቸው፣ ህዝብ ተኮር ናቸው። ስለሆነም ሰው ተኮር ስራዎች አካታችነት፣ ፍትሃዊነት በሚያሳድጉ መልኩ ማከናወን አለብን። እንጠበቃል ስለተባለ እያንዳንዳችን ነው ሁሉም ሰው የምንሰራቸውን ስራዎች ዴይሊ አክቲቪቲ ሩቲን ስራዎች በሙሉ አካታችነትን፣ ፍትሃዊነትን እያንዳንዱን ኢንተግሬት አድርገን እያየን መሄድ አለብን። እያንዳንዱ ስራ ተደምሮ የሀገር ስለሚሆን ተደምሮ ተረጂነትን ስለሚያስቀር ስለሆነም ጠንካራ አለን። ፖሊሶቻችን ስትራቴጂዎቻችን ጠንካራዎች ናቸው፣ ህዝብ ተኮር ናቸው። ነገር ግን ሰው ተኮር ስራዎቻችን ስንሰራቸው አካታችነት፣ ፍትሃዊነት በሚያሳድጉ መልኩ ማከናወን አለብን የሚለው ስትሰሩ በማንዳቸው መምጣት ያለበት እያንዳንዱ አክቲቪቲ ላይ ፍትሃዊነትና አካታችነት ስለመኖሩ ማረጋገጥ አለባቸው። ሁሉ ጊዜ ስራችን ነው። ሌላ ሁሉንም አቅሞች ለምርታማነት ማዋል መቻል አለብን። የምናወጣቸው አቅሞች ሁሉንም ምርታማነትን ከማሳደግ አንጻር ማየት አለብን። ምርታማነት ማሳደግ የማይቻል ከሆነ ይህነት ተረጂነት መምጣቱ ስለማይቀር ያ እድገቱ መቀጠል መቻል አለበት። ምርታማነት
በዋናነት የግዴታ ስለሆነ። ሶስተኛ ኢኮኖሚ አቅጣጫችን ነው። ብዙሃ ዘርፍ ነው። ብዙሃ ተዋናይ ነው። በአንድ ብቻ መጠበቅ የለብንም። ብዙ ቀናት አሉ። በየቀኑ የምንሰራቸው ስራዎች ብዙሃ ዘርፍ መለየት፣ እያንዳንዱ ሰው ተዋናይ እንዲሆን የማድረግ ኃላፊነት አለብን። አግሮ ኢኮሎጂ የተለያየ ነው። እውነት ነው። ኢትዮጵያ ብዙ ሰው ሀብት አላት፣ ብዙ ካልቸር አላት፣ ብዙ እምነት አላት። እውነት ነው። ይህም በአግባቡ መለየትና ማወቅ አለብን። ለእያንዳንዱ ሊሆን የሚችል ምንድን ነው ብለን አውቀን በዛው ልክ ወደ ምርታማነት መቀየር አለብን፣ ወደ ሀብት መቀየር አለበት፣ ወደ ድል መቀየር አለበት የሚለውን መረዳት መቻል አለብን። ይህንን ከኛ በላይ ልናገር ሊገልጽ የሚችል አካል የለም። እስካሁን ያልተሞከረ፣ እስካሁን ያልታየ፣ እስካሁን ያልተለየ ሀብት ሊሆኑ የሚችሉ ብዙ ሀብቶችና አቅሞች አሉ። እዚህ እንደ ምሳሌ መውሰድ እንችላለን። ቤት የተሰሩ ፕሮዳክቶች አሉ። እስካሁን ያልገባቸው ፕሮዳክቶች፣ ሰርቪሶች፣ ፋብሪካ መሆን የሚችሉ አቅም መሆን የሚችሉ ብዙ ሰው ሀብታም ማድረግ ድህነትን ማስቀረት የሚችሉ አሉ እዚህ ቤት። ስለሆነም ብዙሃ ዘርፍ ነው፣ ብዙሃ ተዋናይ ነው። አንዱን የሚያሳትፍ ሌላውን የሚያስቀር አይደለም። እንደ ፓርቲ አባል ሁሉ ሰው እኩል መሳተፍ አለበት። ሁሉንም ደግሞ እንጠቀማለን የሚለውን ነገር እንድንይዝ ነው። አራተኛ ከተረጂነት ለመውጣት እስካሁን የተሰሩ ስራዎች አሉ፣ የተገነቡ አቅሞች አሉ፣ እርሾዎች አሉ። እርሾቹን እናሳድግ፣ እናስፋ የሚል ነው። አንዱ የመጀመሪያ እርሾ መሰረተ ልማት ግንባታ ነው። ይህ መሰረተ ልማት ግንባታ በተለይ ቴክኖሎጂ ዘርፍ ስለሆነ እኛ የዲጂታል መሰረተ ልማት ይሄ ምርትና ገቢን የሚያሳድጉ ነገሮች ማምጣት አለበት፣ ይበልጥ ማሳደግ አለበት። ለምሳሌ 5G አዲስ አበባ ላይ ከቨሬጁ ካለ በአዲስ አበባ ያሉ ወጣቶች የአባታቸው መሬት መጠበቅ የለባቸውም፣ መንግስት መሬት መጠየቅ የለባቸውም። መንግስት ሰጥቷል። ዘመን ያመጣውን ኦፖርቹኒቲ፣ ትልቅ ኦፖርቹኒቲ አምጥቷል። አንዳንድ ከተማ አሁን ወጣቶች ሲጠይቁ ምን አመጣቸው መሬት እንደዚህ። እኛ ደግሞ ምላሽ አለ። በቴክኖሎጂ የመጣው 5G አለ፣ 4G አለ፣ 5 ሚሊዮን ኮደርስ ኢኒሼቲቭ አለ። መንግስት ያመጣው እድል በነፃ የሚያስተምር ከዛ ባለፈ በከተማ ክህሎት የማስተማር ልጆችን የማብቃት ኃላፊነት ግዴታውም አለብን። እንደሚት አለብን እንደዘርፍ እነዚህ ልጆች የማብቃት ናውሌጅ ቤዝ ኢኮኖሚ እንዲገነቡ የማድረግ ኃላፊነት አለብን። ይሄ ሁሉ የኛ ኃላፊነት ነው። እዚህ ቤት ያለው አባል ኃላፊነት ነው። ይጠየቃለን። አሁን ዛሬ ላይ ዓለም የምታቀርበው ይሄንን ነው። ይሄን ኦፖርቹኒቲ አንድ ኦፖርቹኒቲ ይላሉ። መሬታቸውን ጨርሰዋል። እስራኤል ቅድም ዶክተር ሽሩን ያነሳው ባዶ መሬት ነው፣ በረሃማ ነበር። ቴክኖሎጂን የተጠቀሙት ኮሲቭ ሶሳይቲ ፈጠሩ። አንዱ ነው። በዛ ቴክኖሎጂ በረሃን ወደ ውሃ ምንጭ ቀየሩት። ዛሬ ኤክስፖርት ያደርጋሉ። እነሱ ምሳሌ ናቸው። ቴክኖሎጂ መር ኤክስፖርት ያደርጋሉ። ስለሆነ መሰረተ ልማት አቅም እየገነባን ነው፣ ገንብተናል። እርሾ ነው 5G 4G የኔትወርኩ እንደዚህ። ሌላው ደግሞ አስቻይ ሁኔታ የምንላቸው ሞባይል ፔመንት፣ ዲጂታል አይዲ፣ የስታርታፕ ኢኮሲስተም ቫይብራንት ንቁ የሆነ ስለመኖር ስለመፈጠሩ ለራሳችሁ ጠቅማችኋል። ልጆቻችሁ በደንብ ያዙ ያላችሁ አባላት ለራሳችሁ ስሩበት። ቴክኒክ ስኪል ሊኖራችሁ ከዚህ ቤት ብትወጡ የትኛው ነው ሙያችሁ ነው የሚያኖራችሁ? የትኛው ነው ሰው? ድሮ እኮ ቤት ያሉ እናቶች አባቶቻችን በእጅ ሙያ ይሰራሉ። እዚህ ግን ዛሬ የሚጠበቀው ዲጂታል ስኪል ነው። ኮምፒውተር መስራት ነው። ለድሮ ፓወርፖይንት ብቻ አይደለም፣ አርቲፊሻል ኢንተለጀንስ አለ። ዛሬ የተለየ ነገር ማፍጠር የሚችል የተለየ ነገር መስራት የሚችል ሰዓትን በትንሽ ሰዓት እዚህ በመኖራችሁ የትኛውን ቻላችሁ? አባላት የትኛውን ትችላላችሁ? አብዴት እያደረጋችሁ አዳዲስ ቴክኖሎጂ ሲመጣ ራሳችሁ ከዛ ጋር እያሻሻላችሁ እየጨመራችሁ ራሳችሁ ጠይቁ። እኔ ለማለት የፈለግኩት አቅሜን ከመገንባት አንጻር ፓርቲ የሰራቸው ስራዎች አንዱ መሰረተ ልማት አምጥቷል። 5G 4G ብሎ በከተሞች አስፋፍቷል። በገጠር ያለውን አቅም የግብርናን ምርት ወደ ገበያ ለማምጣት የገበያ ትስስር ለመፍጠር ኢኮመርስ ውስጥ ለመግባት የሚያስችሉ ብዙ ስራዎች ተሰርቷል። በዚህ የግሉ ዘርፍ ተዋናይ እየሆነ ይገኛል። ከዚህ በፊት የነበረውን ችግር፣ የብድር አቅርቦት ችግር፣ የፍትሃዊነት ችግር፣ የእኩል ተጠቃሚነት ችግር በዚህ ልክ እየፈታ ይገኛል። ምን ያህሉ አባላት ይህንን ያውቃል? ምን ያህሉ ይህንን ያስረዳል፣ ያስተምራል? ምን ያህሉ ደግሞ ይጠቀማል? ምን ያህሉ ደግሞ በኪሱ የያዘው ሞባይል ተጠቅሞ ስራ ጀምረዋል፣ ራሱን ችሏል? ይሄ በብዛት ወደ እናንተ ይመለሳል። ሞዴል ባርከ ደግሞ ሆነ አለበት።
ይህም በደንብ እንድትይዙ እፈልጋለሁ። ሌላው ከማስተማር በፊት ራሳችሁ ምን ያህል ሞዴል ናችሁ፣ ምሳሌ ናችሁ። ሌላ ቦታ አምጥተን እናስተምራለን። ፍላጎት ካላችሁ ጀምረን አለን በዚህ ልክ ስለሆነ ከተረጂነት ለመውጣት የተገነባ አቅም አለ፣ እርሾ አለን። ይህንን እርሾ ደግሞ ይበልጥ ማሳደግ አለብን። የእያንዳንዱ ሰው ኪስ መጨመር፣ ገቢ ማምጣት አለበት ነው፣ ሌላ አይደለም። አዲስ አበባ ላይ ሆኖ ለውጭ ካምፓኒ የሚሰራ 47,000 ወጣት አለ። ይህ ማለት ማለት ይህን እናንተ ካልመሰከራችሁ ሌላ ሰው ሊመሰክር አይችልም። እናንተ ይጀምራል። ሌላው የሰው ሀብት ልማት ነው። አስቻለሁ። የሰው ሀብት ልማት በምርታማነት ሰው ሀብት በየቀኑ እየተወለደ ነው፣ እያደገ ነው፣ ብዛቱ እየጨመረ ነው፣ በየቤቱ ሰው እየተወለደ ነው። በዛ ሬሾ በዛ ሬት ምን ያህል ምርታማነት እየጨመረ ነው? ምን ያህል ምርታማነት እየጨመረ? ስንቱ ሰው ቴክኒካል ስኪል ያለው እዚህ ስንት ሰው ላብራቶሪ ማሽን ይጠቀማል? ማሽን ላብራቶሪ ስንቱ ሰው ይሰራል? በቃ ዲፔንደንት የሆነ ሰው እንደዛ ማለት ነው። ማሽን የሚጠቀም ስቴም ላይ የሚሰራ ቦርድ የሚገጥም አይነት ሰው ስለሆነ ነው እኛ ነፃ የምንወጣው። ያለዛ ነፃ መውጣት አንችልም። እንኳን እንጠብቃለን። ጠባቂነት አለ በቴክኖሎጂ ማለት ነው። ስለዚህ ምን ያህል ሰው ስቴም ይጠቀማል? ቦርድን ስንቱ ሰው ይገጥማል? ስንቱ ዲዛይን ሊሰራ ይችላል? ስንቱ የማሽንን ስም ከመመለስ ሪቨርስ ኢንጂነር ከማድረግ ይልቅ ማሽኑ ስሙ ዘምሮ ይደረስበት እና በዛ ልክ መስራት አለበት። የሰው ሀብት ምርታማነት ማድረግ አለበት። ቅድም አንስቻለሁ። 5 ሚሊዮኑ ማሽንን ውጭ ሄዳችሁ ውሃ ለመጠጣት መንገድ ለማለፍ ኤርፖርት ለመግባት ዲጂታል አይቻልም። ጠቃርገር የሆነ ነገር መጥተ ነው የምትወጣው። ሰራተኛ የቤት ሰራተኛ ለመሆን ያ ግዴታ ነው። ከዛ አንጻር አሁን አቅም ፈጥረናል። አቅሙ ግን ይበልጥ ማሳደግ አለብን። እቺ እርሾ ናት የሚለውን ለማንሳት ነው። ወደ ኢንዱስትሪ ስንመጣ ቴክኖሎጂ ሽግግር በኢንዱስትሪ ውስጥ መኖር አለበት። በኢንዱስትሪ ውስጥ ያለ ሰው ሀብት ደግሞ አለ። 100 ሰው የሰው ሀብት እዛ ውስጥ ካለ ቴክኖሎጂ ምንድን ነው ብሎ ደግሞ የመረዳቱ የመጠቀሙ አቅም መኖር አለበት። የሚፈታ የሚመልስ ሊያሻግር የሚችል ከ100 ሰው ስንት አደርሰናል? ከ1 ሚሊዮን ስንት ሰው ደርሷል? ቴክኖሎጂ ሽግግር በኢንዱስትሪ አሁን መንግስት ጀምሯል። ለዚህም ደግሞ ይረዳ ዘንድ ኢትዮጵያ ታምርት ንቅናቄ ጀምሯል። ከውጭ የሚገቡ ምርቶች ተኪ ምርት በሀገር ውስጥ እንዲመረት ስትራቴጂ ነድፏል። 98 ምርቶች በሀገር ውስጥ የተመረቱ ይገኛል። አብዛኛው ልብስና ሌሎችን መሰረት በማድረግ እንዳይቀሩ ተደርጓል። ኤክስፖርት መሰረት በማድረግ በዚህ ዓመት በተሟላ ኢኮኖሚ ሪፎርሙ ጨምሯል፣ አድጓል፣ ብሩ ጨምሯል። ግን ቫሉ ቼኑን ጠብቆ ኢኖቬት አድርገን እሱን ቫሉ አድርገን እሴት ጨምረን ወደ ውጭ ከመላክ አንፃር ከኛ ይጠበቃል ብዙ ስራ። ለምሳሌ ቡና ጋር ብትመጡ ምንም ቡና የማያመርቱ ሀገራት 5ኛ በዓለም 6ኛ በዓለም ኤክስፖርት ላኪዎች ናቸው። ይህንን ያመጣው የዘርፍ ነው። ስለሆነ አቅሙ አለ፣ ኢንዱስትሪው አለ፣ ፓርኮቹ አሉ፣ የእኛ ሰው ሀብት አለ። በተለይ ሁሉ ጊዜ የሚኮራበት ባዮና ኢመርጂንግ ቴክኖሎጂ ተቋም ያሉ ተመራማሪዎች አሉ። ዘንድሮ አገዛችንን ቀና እንድናደርግ ብዙ ልፋት ረፍታችኋል። ደስ ብሎኛል። የእኛ አባል ላይ ወዛ ውስጥ ግንባር ቀደም መሆን አለበት። እሱ ላይ ደግሞ ብቻ ሳይሆን እየጨመረ የሚያድግ መሆን አለበት። ያንን ደግሞ ማህበራዊ መሰረቱን ልናሰፋ ይገባል ነው። ቴክኖሎጂ ሽግግር የዲጂታል ኢኮኖሚን የማሳደግ ኢምፖርቱን የመተካት ኤክስፖርቱን የማሳደግ ይህንን የማፍጠን ስራዎች በተለይ በምርምር እና ስቴም ዲጂታል ስኪል ሶስቱ ላይ ትኩረት በማድረግ ስቴም በህፃናት ከታች ጀምረን ጠንካራ እንዲሆኑ የማድረግ ከዛ ባለፈ ዲጂታል ስኪል እንዲኖራቸው ሁሉም ላይ በመስራት ዘንድ ምርምር አቅም የማሳደግ እና ውጤታማ ስራዎችን በመስራት ሀገራችን ምላሽ መስጠት የምንችል እኛ ነን። በጣም የሚገርመው ነገር እኛ ነን ብዙ ነገር መስራት የምንችል። ብዙ ስራም እንደ ሀገር ተሰርተዋል። ባለፈው ጥያቄና መልስ ክቡር ጠቅላይ ሚኒስትሩ ማለታቸዋል። ከዛ ባለፈ በየቀኑ እኛ የምናያቸው ስራዎች ናቸው፣ እኛ ውጤቶች ናቸው በስነ ምህዳሩ ያሉ። ይህንን መሰረት በማድረግ ግን ተጽዕኖ ፈጣሪ መሆን አለበት አባል አመራር። ይህን ዲጂታል ቴክኖሎጂ አምጥተን ብቻ ኢንቨስት አድርገን እኛ ማንጠቀምበት ሌላ ጠላት የሚጠቀምበት መሆን የለበትም። ሶሻል ሚዲያ ጋር ስንመጣ ለሌላ ልናቀርብ እሳት ልናቀርብ አይገባም። መልሰን ሌቨሬጅ ማድረግ አለብን እንዳይባክን ግንባር ቀደም ነው። እንደ አመራር ሚናችን እንወጣ ለማለት ነው። ካለኝ ሰዓት እጅግ አመሰግናለሁ።